ከደረሰኝ ላይፍ ሳይክል ውስጥ አንዱና ዋነኛው የደረሰኝ መሰረዝ ወይም ደግሞ ሪሲፕት ካንሰሌሽን ነው። ይሄ የሚፈጠረው የቆረጥነው ደረሰኝ በስህተት የተቆረጠ ከሆነ ዳፕሊኬት ተደርጎ ለምሳሌ አንዴ መቆረጥ የሚገባው ሁለቴ ተቆርጦ ወይ ደግሞ ሰውየው ወይም ደግሞ ደንበኛችን አዞ የተጠቀመው ነገር በስህተት ከሆነ ወይም ደግሞ ካንስል ከተደረገ ማድረግ ያለብን ነገር ወዲያውኑ ካንስል ማድረግ አለብን። ካልሆነ በስህተት የተሸጠ እቃ ነው የሚሆነው ወይ ደግሞ ላልተገባ ታክስ እና ሌሎች ነገሮች ስለምንዳረግ ወዲያውኑ መሰረዝ አለበት። ስለዚህ ዲጂታል ደረሰኝ ላይ እንዴት ይሄንን ተግባር መፈጸም እንደምትችሉ ነው የምናየው። ለአንድ እቃ በመሸጥና ደረሰኝ በመቁረጥ ኤግዛምፕል ወስደን እናያለን። ስቶር ካደረግኳቸው እቃዎች ውስጥ ከላይ የመጣልኝን ኮካኮላ የሚለውን ሰሌክት አድርጌ 4 ኮካኮላዎችን ደረሰኝ ቆርጣለሁ ማለት ነው። የደንበኛዬ መረጃ እዚህ ጋር አስገባለሁ። ይህ ኦፕሽናል ፊልድ ነው። ስለዚህ በዚህ መልኩ ደረሰኝ ተቆረጠልኝ። በቃ ለአንድ ሰው 4 ኮካኮላ ሸጬ ነበር፣ ግን ይሄ ደረሰኝ ስህተት ነው ብዬ አሰብኩኝ። ከዛ በኋላ ወይ ደግሞ በስህተት የተቆረጠ ደረሰኝ ከሆነ ይህንን ደረሰኝ ካንስል ለማድረግ ወይም ለመሰረዝ ማድረግ ያለብኝ ይሄ ነው። መጀመሪያ የደረሰኙን መለያ ቁጥር ወይም ደግሞ አይአርኤን ነምበር የምትባለውን ከላይ ያለችውን የደረሰኝ ምዝገባ ቁጥር የምትለዋን ይዛታለሁ ወይም ደግሞ ሰሌክት አድርጌ ኮፒ አደርጋታለሁ። ይህንን ካደረግኩ በኋላ ዌብሳይቱ ላይ በስተቀኝ በኩል በታች በኩል ሄደና ካንስል ኢንቮይስ የምትላለች እዛ ጋ የደረሰኝን መለያ ቁጥር መሰረዝ የፈለኩትን ደረሰኝ መለያ ቁጥር እዚህ ጋር አስገባለሁ። ይህንን ካስገባው በኋላ ምክንያት እመርጣለሁ። ለምንድነው እሱ ይህንን ደረሰኝ መሰረዝ የፈለከው ብሎ ይጠይቀኛል። አንደኛ በድጋሚ የተቆረጠ ነበረ፣ ያስገባሁት መረጃ ትክክል አልነበረም፣ ወይም ደግሞ ኦርደሩ ካንስል ተደርጓል ከሚሉት አንዱን ለምሳሌ እኔ በድጋሚ የተቆረጠ ኮፒ የሆነ ደረሰኝ ነው በሚል ይህንን ሰሌክት አድርግና ካንስል ኢንቮይስ እለዋለሁ። ደረሰኝ በተሳካ ሁኔታ ካንስል እንደተደረገ ወይም ደግሞ እንደተሰረዘ ይነግረኛል ማለት ነው። ስለዚህ ደንበኛዬም ስልክ ቁጥሩ ጋር ወይም ኢሜይሉ ጋር የገቢዎች ሚኒስቴር ያደረሰኝ መቋረጡን ከደረሰኙ መለያ ቁጥር ጋር ደረሰኙ መቋረጡን ያሳውቀዋል ማለት ነው። በእኛም በዚሁ በኮንሶላችን ውስጥ ገብተን የደረሰኞችን ሂስትሪ ወይም ታሪክ ለማየት ብንሞክር ይሄ ደረሰኝ አሁን ካንስል ያደረግነው ካንስል እንደተደረገ ወይም ደግሞ ዲሊት እንደተደረገ ወይ እንደተሰረዘ ይነግረናል ማለት ነው። የደረሰኝ ካንስሌሽን ይህንን ይመስላል።